መልካም የሰራ ሰው አይወድቅም፣ ስኬታማ ነው የምትሆነው። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሰናኢዑል ማዕሩፍ መልካም ስራ መስራት ተቂኡ መሳሪዕ ሱዕ መጥፎን አወዳደቅ ይጠብቃል። መጥፎ አወዳደቅ እንዳትወድቅ። አብዱላህ ኢብኑ አባስ ምን ይላሉ? ሳሂቡል ማዕሩፍ የመልካም ሰው ይሁን ባለቤት ላ ያቂዑ አይወድቅም፣ ወይን ፈይን ወቀዐ ወጀደ ሙተኪአን ቢወድቁ እንኳን መደገፊያ ያገኛል። ስለዚህ የመጀመሪያው ምንድነው? በመልካም ቦታ ላይ መገኘት፣ የአላህ ባሪያ መሆን፣ ስኬታማ ለመሆን። ዛሬ አጠር ነው ማለት ነው። ሁለተኛውና ወይም ሶስተኛው ሁለቱን በአንድ ላይ ማቀርበው አመስጋኝ ባሪያ መሆን፣ ትዕግስተኛ መሆን። ሁልጊዜ በህይወታችን ባላንስ እንዲሆን ስኬታማ እንዲሆን አመስጋኝ ባሪያ መሆን አለብን፣ ታጋሽ መሆን አለብን። ሐያታችን ደግሞ እቺ ናት። ወደድንም ጠላንም በዱንያ ስንኖር ኢማ ሐዘን ወኢማ ደስታ አይደል? ሐዘንና ደስታ። ሐዘን ላይ ሙሲባ ላይ ችግር ላይ ታጋሽ ያልሆነ ኒዕማ ሲመጣ አያመሰግንም። ኒዕማ ሲመጣ አላህን ያላመሰገነ በላ ሙሲባ ችግር ሲመጣበት ምን አይሆንም? አይታገስም። ስለዚህ የመጀመሪያው ምንድነው? ማን ነው? ከዚህ ቀጥሎ ያሉት አላህን በብቸኝነት አምኖ መልካም ስራ ከመስራት ቀጥሎ ህይወታችን ስኬታማ እንዲሆን ደስተኛ እንድንሆን ታጋሽ ባሪያ አመስጋኝ ባሪያ መሆን አለብን። ለዚህ ነው ረሱል አለይሂ ሰላቱ ወሰላም አቢ ያህያ ሱሃይብ ብኑ ሲናን ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አጀበን ሊአምሪል ሙእሚን የሙእሚን ነገር እጅጉን ይገርማል። ነብዩ የተደነቁበት፣ ነብዩ የተገረሙበት ኢነ አምረሁ ኩለሁ ለሁ ኸይር የሱ ነገር ደግሞ ሁሉም ነገሩ ኸይር ነው። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን ይሄ ደግሞ አማኝ ላልሆነ ባሪያ እንጂ ለማንም አይሰጥም። አማኝ ለሆነ ሰው ነው ይሄ ስጦታ። ምንድነው እሱ? ኢን አሳበትሁ ሰራኡ ደስታ ሲያገኘው መልካም ነገር ሲያገኝ ሸከር ያመሰግናል። በጉልበቴ በጥበቤ እኔ በዲግሪ ይዤ እኮ ነው ዶክተሬት ፒኤችዲ ምናምን ስንት የለፋውበት